ሰላም ክቡራትና ክቡራን የምንገኘው አሁን ሱዳ የባህል ሕክምናና የእጽዋት ምርምር ማዕከል ነው። ከዶክተር ኢያሱ ኃይለሥላሴ ጋር ጥሩ ቆይታ እናደርጋለን። አብራችሁን ሁኑ። መልካም ጊዜ። ክቡራት ቤተሰቦቻችን አሁን የምንገኘው እንግዲህ የሱዳ የባህል ሕክምናና የእጽዋት ምርምር ማዕከል ነው። ከዶክተር ኢያሱ ኃይለሥላሴ ጋር ጥሩ ቆይታ ይኖረናል። እስከ መጨረሻው አብራችሁ እንድትሆኑ በአክብሮት ጠይቃችኋለሁ። መልካም ጊዜ። ሰላም ዶክተር፣ በቅድሚያ ፈቃደኛ ሆነው ለቃለ መጠይቁ ስለተገናኘን እጅግ አድርጌ አመሰግናለሁኝ። እስኪ ስሞትን በማስተዋወቅ ይጀምሩና ከዛ ለቀጣይ ለመጠይቀው ጥያቄ ደግሞ ምላሽ ይሰጣሉ ማለት ነው ዶክተር። እኔ ዶክተር ኢያሱ ኃይለሥላሴ እባላለሁ። የተወለድኩት ሐረር ነው፣ ያደግኩትም ሐረር ነው። በጣም ጥሩ። ምናልባት እንግዲህ እዚህ የምንገኘው የሱዳ የባህል ሕክምና እና የእጽዋት ምርምር ማዕከል ነው። ስለዚህ ይህንን የምርምር ማዕከል ሲከፍቱ ወይም ደግሞ ይህን የእጽዋት ምርምር ስራ ሲሰሩ ምንድን ነው ያነሳሳውት ነገር? እንግዲህ ከመጀመሪያው ጀምሮ ማለት የተወለድኩበትም ያደግኩትም ሐረር ሆኖ እዛው የሐረር ህዝብ ብዙ ጊዜ የሚጠቀመው የእጽዋቶችን ነው፣ የሀገር ባህል መድኃኒት ነው እና በዛ በነበርንበት እንትን ላይ በጣም ብዙ አይነት እንትን ከመጀመሪያው በእንደዚህ አይነት እንትን የነበረኝ እና በእሱ ነው እንግዲህ የጀመርኩት ማለት የተቀረጸው ላይ እና በዛን ጊዜ ግን ብዙም አልመሰለኝ። በኋላ ነው እያደግኩኝ ሲሄድ ለአቅመ አዳም ስደርስ ከዛ ደግሞ አድጌ እንትን ካልኩኝ በኋላ እዛው በእንትኑ ላይ በእሱ ነው እንግዲህ የጀመርኩት ማለት ነው። በጣም ጥሩ። እንደው ወደ ቃለ መጠይቁ ሙሉ በሙሉ ከመግባታችን በፊት እስኪ ስለ ራስዎ ስለ ባክግራውንዶ አጠቃላይ የተወለዱ እንግዲህ ነግረውናል። ነገር ግን ዘርዘር ያደግኩትም ሐረር ነው። ነገር ግን አጋጣሚ ሆኖ ሉል መኮንን እዛ ሐረር እንትን ሲያገቡ እኔ የ7 ዓመት ልጅ ነበርኩኝ እና በዛ ጊዜ እኔና እንትና ስንዱ እሷ አበባ ለእንትና ሰጣለች ለሉል መኮንን፣ እኔ ደግሞ ለልዕልት ሳራ ሰጠው። ከዛ በኋላ የሶስተኛው ቀን እንትን ቅልቅል በሚባለው ጃንሆይ ከአዲስ አበባ መጡ። እዛ ስንል ፍኛ አስቀልቃዩ ይሄው የኛ ልጆች ምን ያንተ ልጆች ናቸው የኛ ልጆች ናቸው እንጂ ብለው ማር አምጥተው በዛን ጊዜ እንትን አደረጉና የኔ ልጆች ናቸው ብለው የጦስ ልጅ ማሉትን በዛን ጊዜ አልገባኝም። ነገር ግን አድጌ እንትን ካልኩ በኋላ ግን ለካ የጦስ ልጅ መሆን በጣም ጥሩ ነው። ስለዚህ አሁን እንደሚነግሩን ከሆነ የአፄ ኃይለሥላሴ የጦት ልጅ ነበሩ ማለቴ ነዎት? ኦኬ፣ ዋው፣ በጣም ጥሩ። በዛ ነው። ወዲያውኑ ደግሞ በቃ አዲስ አበባ መጣሁ። እንግሊዝ ትምህርት ቤት ገባሁ። እንግሊዝ ትምህርት ቤት እዛ እየተማርኩኝ እያለሁ መጨረሻ ላይ እንትን ስንል የዚህ ስኩል ሊቪንግ ሰርቲፊኬት አለ አይደል? እሱን ሲባል ከ1 እስከ 3 የወጡ ወይ አካዳሚ ወይ መርከበኛ ወይ ጦር እንትን ነበር እና እኔ ጦር ኃይሎች እንትን ማነው ጦር አካዳሚ ደረሰኝ ሐረር እና እዛ ስለደረሰኝ ጥሩ ነበር። ግን ብዙውን ጊዜ እንዲያው እንዴት አድርጌ እንዲያው እኔ ሀሳቤና እንትን ወይ ኢንጂነሪንግ ወይ እንትን እያልኩኝ በጣም ብዙ እንትን እያልኩ ነበረ። ነገር ግን መጨረሻ ላይ ያው የአጋጣሚ ሆነው አዲስ አበባ ለፍቃድ የመጣዩን ጊዜ ጀነራል ይልማ ሽበሺ፣ ጀነራል አማን፣ ሌሎችም እንትኖች ሎምባርዲያ እንትን ተገናኘና እንዴት ነው ምናምን አሉኝ። አይ እኔ እኮ በጣም እንደው እንትን እያልኩኝ ነው እንዳልኳቸውና በቃ የሁሉ ታደሰ መልኬ እሱ የጡት ልጅ አይደለ እዛው ቅረብና አስረዳ ልጅ አንዱ የተባልኩኝ። ከዛ እሳቸው ጋር እኔ የተገናኘ ነው ማክሰኞ ነው። ዓርብ ዕለት እዛው ጃንሆይ ጋር ቀረብኩ። እሺ ምንድን ነው የምትፈልግ? እነሱ ኦልሬዲ ሎቢ ሰርተውልኛል ለእኔ ማለት ነው። ገዛው እሳቸው ጋር ቀረብኩኝ። በቃ እንግዲህ የፈለገው እንዲማር ፈቅደንለታል አሉ። ባልደረባ ይሰጠኝ ስል ይልማ ሽበሺን እንትን አልኩኝ። በዛ የተነሳ ወዲያውኑ ስኮላርሽፕ ወደ ኢታፕ ተጻፈልኝ። ትምህርት ሚኒስቴር ሲሄድ የይልማ ደሬሳ ልጅ ሀና የምትባል እሷ ምክትል ነበረች የዶክተር መንገሻ እና ወዲያውኑ በቃ እሷ ስኮላርሽፑን ፍራንክፈርት እና ስዊድን ከዛ ራሻ ደረሰኝ እና በቃ እንግዲህ ወደ ራሻ ሁለቱም ከደረስኩ በኋላ ወደ ራሻ ሲሄድ ልጅ ሚካኤል እምሩን አገኘው። ልጅ ሚካኤል እምሩ ደግሞ እዛ አምባሳደር ነበሩ። ከእሳቸው ጋር ተቀበሉኝ። እዛው እንትን አሉ።
ቋንቋውን ተማርኩኝ። ወዲያውኑ በቃ የህክምና እንትኔን እዛ ጀመርኩኝ ማለት ነው። እንግዲህ በ55 እና በ56 57 መካከል በክሩሼቭ ጊዜ ነው ማለት ነው ራሻ የነበርኩት። ዶክተር ወይም በዘመናዊ ሳይንስ ህክምና ሜዲካል ዶክተር ነት፣ በምን ስፔሻላይዝም አድርገዋል? እስኪ ስለሱም ይንገሩ። በሱ እንትን ስፔሻላይዝ ያደረግኩት እዛው ተምሬ ሲጨርስ በኦብስቴትሪክስ ማህፀንና እንትን ስፔሻላይዝ አደረኩ። ወዲያውኑ ደግሞ በካንሰር እንትን ደግሞ እሱም ደግሞ ስፔሻላይዝ አደረግኩኝ። ካንሰር በአጠቃላይ መልኩ ማለት ነው። ግን እሱ በጣም ሰፊ ነው፣ በጣም እንትን ነው። 3 ዓመት ተኩል ነው የፈጀው። እሱን ከጨረስኩኝ በኋላ ፒኤችዲ እንዳገኘው በዛም በነበርኩበት ጊዜ የራሻ እንትን ብዙ የረዳኝ ምንድን ነው፣ እኔ የአፍሪካን ተማሪዎች እና የኢትዮጵያ እንትን ፕሬዚደንት ነበርኩኝ። በዛን ጊዜ ኢትዮጵያንም ኦየንም ወክዬ ለብዙ ዓመት እንትን ብያለሁ። ግን በዛን ጊዜ እኔ የስኮላርሽፕ ነው እንጂ ፖለቲካም የለም ምንም እንትንም የለም። እና በዛ ላይ የገጠመኙ ጃንዌይ ደግሞ አሜሪካ ከዛ ፈረንሳይ ራሻ ሲደርሱ እንደ ልጃችን እዚህ ተሹመሃል አሉ። እኛ ሳናውቀው አሉ። አሁን እንግዲህ ኦይ ወደ እናንተ ኢትዮጵያን ትወክላለህ። እኔ ከተማ ይፍሩ ነበሩ። ፎቶግራፍ በዛው እንትን ተባለ። ለምዕራቦቹ ለምስራቆችም የኔ ፎቶግራፍ እንደምወክል ሁሉ ተበተነ። በዛን ጊዜ ስኮላርሽፕ ለሚፈልጉ ከኢትዮጵያም ሆነ ከሌላው ሀገር ብዙ እንትን እረዳ ነበር። በተለይ እነዚህ ሞዛምቢክ፣ አንጎላ እና ሩዲዚያ ነበር በዛ ጊዜ የሚባሉት። በእነሱ ጋር እንትን ነው። በዛ ጊዜ ደግሞ ኬኔት ካውንዳ፣ ሳሙራ ማርሻል ፎቶግራፉም አለ እዚህ። ኬኔት ካውንዳ፣ እነ ሙጋቤ ከነሱ ጋር እንትን ብያለሁ። ሁለተኛ ደግሞ በጣም ትልቁ ነገር እኔ በጣም እንትን ያለኝ የዚህ ማንዴላ ሲፈረድበት እኔ ጆሃንስበርግ ነበር። በዛን ጊዜ አሁን ፓሱ ስላለኝ ነው ፓርታይን የነበረው፣ ግን ፓስ ስላለ ምንም ችግር አልነበረም። እዛ ሄድኩኝ። እዛ እንትን የእሱን የመጀመሪያውን እዛ ፍርድ ቤት የቀረበውን እንትን ቴፑን ይዤ መጀመሪያ የት ነው የመጣሁት? ቪየና ነው። እና የኢትዮጵያን ተማሪዎች በዛን ጊዜ በነሐሴ ላይ ስለምንገናኝ የመጀመሪያውን እንትን እድል ያገኙት የኢትዮጵያን ተማሪዎች እዛ ስለምንሰበሰብ እሱን አዳመጡ፣ ሰሙ። እኔ ከዛ በኋላ ለልጅ ሚካኤል ምሩ ሰጠዋቸው ቴፖን። እነሱ ደግሞ ለአፍሪካንስ እንትን ለሚለው ለእነሱ ሰጠው። በዛ ነው እንግዲህ ብዙ በአፍሪካኖች እንትን ያልኩት። በተጨማሪ ደግሞ እዛው እየተማርኩኝ እያለሁ ያው ጃንሆይም እንትን አሉ። በዛ በኩዴታ መንግስት ግልበጣ ሆነ እና መንግስቱ ኃይለማርያም በዛን ጊዜ ያው ስልጣን እንትን አሉ እና ሶማሌ ደግሞ ኢትዮጵያን ወቅታ ነበር በዛን ጊዜ። እና በዛን ጊዜ ነው እንትኑ እነሱ ደብዳቤ ጽፈዋል እንትና ለካስትሮ ፊደል ካስትሮ እንዲረዳቸው በወታደርነትም በሁሉም። በኋላ ያኛውን እንትን እነሱ ናዝሬት ድረስ ሶማሌዎቹ ስለገቡ እኔን አማከሩኝና ምን ይሻላል? አይ እንግዲህ ያኛው አሁን ቅድም የተሰጠኝ ቅድም ያልኩ ለዚህ ለምዕራቦቹም ለምስራቆቹ ሎቢ ሰራሁኝ። አሜሪካንም የእንግሊዝም የፈረንሳይንም የራሻኖችም እና ራሻኖቹ በቃ እኛ እንግዲህ እንወጣለን፣ ነገር ግን መሳሪያ አንገል። እንግሊዞች ደግሞ እኛ ደግሞ በኒውስ እና በቲቪ ላይ እንረዳቸዋለን። የፈረንሳዩ ደግሞ የፈለገው መሳሪያ ቢመጣ በዛ ባሉ ናቸው። ኮሎኔል አምባሳደር ነበሩ እና እነሱንም ጋብዤ ሀቫና ሬስቶራንት ያንን ሎቢ ስለሰራው በኋላ ነሲቡ አይ ሁሉን ነገር ቢሰጡን ጥሩ ነው፣ ነገር ግን እኛ በቂ እንትን ወታደሮች እና ስለሌለን በአጠቃላይ 30 ሺህ ስለሆነ ይህን እንዴት ነው የምትረዱን ቢባል የኩባው ሚሊትሪ አታሼ እንግዲህ ያው እሱ ነው ሊረዳቸው የሚችለው እንጂ እኛ እንትን ማለት አንችልም አሉ። እኔ ደግሞ በዛን ጊዜ ለአንጎላ፣ ለሞዛምቢክ፣ ለዚህ እነዚህ ስፓኒሽ ለሚናገሩ እንትኖች ሕክምናና ሌሎችን ነገሮች እርዳታ አስደርግ ነበረ እና በዛ ነበር ከተዳርጉ ወዲያውኑ ያው የነበርነው ቅዳሜ ነው። ማክሰኞ ዕለት የራሻን እንትን ኤሮፕላን ታዘዘልን። እኔና ነሲቡ ታየ ወደ እንትን ሄደን አባና ተነጋገር። ማክሰኞ ሄደን እዛው ወደ 18,000 የሚሆኑትን የኩባ እንትኖቹን በእኛ በእርዳታ ያንን እንግዲህ ሎቢ ነው የሰራሁት ማለት ነው። እነሱ ደብዳቤ ጻፉ እንጂ የሚከታተለው አልነበረውም። እኛ ተከታትለን ከነሲቡ ጋር እነሱ እንዲመጡ ተደረገ። ይሄ የመጀመሪያው እንትን ነው እንግዲህ እንትን ተማሪ ሆኜ ያደረግኩት ማለት ነው። በዚህ መልኩ ለሀገሮ ውለታ ውለዋል ማለት ነው። አዎ ልክ ነው። እና በእንደዚህ ነው። ከዛ በኋላ እንደገና ደግሞ ወደ እንግሊዝ ሀገር ሄድኩኝ። እንግሊዝ ሀገር ሲሄድ ደግሞ ስቶክ ማንድቪል ሆስፒታል ነው የገባሁት። ያው ጨርሼ ነው እንግዲህ ዲግሪን አግኝቼ ለስፔሻላይዜሽን በማህፀንና በማዋለድና በካንሰር እዛ እየሰራው እያለው የኮመንዌልዝ እንትን መጣ የአድቨርታይዝመንት እና ለቃዬ ይሄን ነገር ለምን እንትን አታደርግም እና አፕላይ ብታደርግ ነው የኢትዮጵያ ፓስፖርት አለ እሱ ትራቨሊንግ ዶኩሜንት ነው እንጂ ለመዘዋወር ለዚህ ግድ የለም አለኝ። ወዲያውኑ በዛ በእንትኑ ላይ የመጀመሪያው ጆሞ ኬንያታ ሆስፒታል እዛ ነበርኩኝ 2 ዓመት። ወዲያውኑ ደግሞ ወደ ሮዲዚያ እዛ ሄድኩኝ። እዛም ደግሞ 2 ዓመት ተኩል ነው የቆየሁት። ከዛ ደግሞ ወደ እንትን ሄድኩኝ ወደ ሞሪሸስ 9 ዓመት ነው የተቀመጥኩት እና ፈሪባንቲ እንትን የገርጉኝ እሳቸውም የመጡ ጊዜ እና የአፍሪካን ለጓደ እዛ ከእሳቸውም ጋር ተገናኘን። ሁሉም እንትን አለን ተጫወትን። ከዛ በዛ እንትን አልኩኝና እንደገና ደግሞ ወደ አገር የገባው
መጨረሻ ላይ እንትን መጣሁ እንጂ ናይጄሪያ ፖርት ሃርኮርት ሪቨር ስቴት የሚባል ነው። እዛ ነው የነበርኩት 3 ዓመት። አሁንስ ሀገሬ መግባት አለብኝ ብዬ እንትን አልኩኝ። በዚህን ጊዜ ነው እኔ ያዳበርኩት ስለ እጽዋቶች። በተለይ እንግሊዝ ሀገር ትምህርቱ ይሰጥ ነበር ኢንቴግሬትድ ተደርጎ ማለት ነው። ናይጄሪያም እንደዛው ነው። እና ሁሉም ሀገር የትራዲሽናል ሄርባል ሜዲሲን ወይ የባህል ሕክምና እንትን አላቸው ኢንስቲትዩት ወይም እንትን ኮሌጅ በዚህ እየተማሩ ነው። እና እኔም በሄድኩበት ቦታ ደግሞ አቴንድ አደረግ ነበር። የበለጠ ደግሞ የረዳኝ ምንድነው ሞሪሸስ ለሊል ሞሪስ ነው የሚባለው። እዛ ላይ ደግሞ ብዙ አይነት ናሽናሊቲ ነው ያሉት። ፈረንሳይ አለ፣ ፍናል፣ ሁሉም ከዓለም ላይ በሞላ አለ። ግን እዛ ሲመጣ እኔ ከዚህ ሀገር ማሞሪሲያን ነው የምለው እኔ ሞሪሸስ ነው እንጂ እንትን አይልም። እና ከቻይኒሶቹም ጋር ብዙ ተማርኩ፣ ከፓኪስታኖቹም፣ ፖርቹጋል፣ ሁሉም እጽዋቶቹን እዛ ነው በዘመናዊ ይታዩና ዘመናዊውን ጨርሱታል። ሀገረሰብ ካለ ሀገረሰብ ይጻፍለታል፣ ዘመናዊ ካለ ዘመናዊ ይጻፍለታል። እዛ ደግሞ ሕክምናውም ኦፕሬሽን ሁሉን ነገር ነፃ ነው። ፓስፖርትም አግኝቶ እዛ ሀገር የመጣ ሰው ልብም የፈለገውን ኦፕሬሽን ቢያደርግ አይከፍልም። ይሄ ነው እንትናቸውና ዶክተር እና እዚህ ጋር የተረዳሁት ስለዚህ የባህል ሕክምና ማዕከል በሁሉም ሀገር እንደሚሰጥ ነው የተረዳሁት። እና ግን እኛ ሀገር ያለው ነገር ያውቁታል። ስለዚህ እስኪ እንደው በቆይታው በሄዱበት ሀገር በሙሉ እስኪ ለማስታወስ ያክል እንደ ህንድም እንግሊዝ ሀገር እያሉ ሞሪሼስም እያሉ እንግዲህ ሕክምና ሲሰጥ አይተዋል። እና እንዴት ነው አሁን ከኛና ከነሱ ሲነጻጸር እንዴት ነው ያለው ነገር? ሰው በብዛት አሁን የባህል ሕክምና ሲባል አስተሳሰቡ አሉታዊ ነው። እና ይሄስ እንዴት ያውታል? ግን በጣም የሚያሳዝነው ምንድነው ለዓለም ሁሉ የመጀመሪያው እንትን በእጽዋትም ሆነ በሃይማኖትም ሆነ በጥበብም ሆነ በእንትን ኢትዮጵያ ነች የመጀመሪያው። በቃ ክራደል እሷ የሁሉ ነገር ነው። ግን ምንድነው የእኛ ስንፍና ነው እንደዚህ ያደረገው። እኛ ጋር ይመጣሉ፣ ተምረው ይሄዳሉ። እኛ ጋር ይመጣሉ፣ ሁሉን ነገር እንትን ብለው አጥንተው ይሄዳሉ። በሄድኩበት ቦታ ላይ አሁን ለምሳሌ አኩት ፓንቸር ቻይኒሶች የሚወስዱት በእኛ ጠባሻ የሚባል እንደዚህ የሚያደርጉት አለ፣ እያደረጉ እንትን የሚሉት ዋግምት የሚባል አለ እኛ ጋር። እነሱ ግን በዘመናዊ እየቀየሩት ቻይኒሶች፣ ህንዶች ብዙ እንትን ይላሉ። እና በዚህም በእጽዋት ቻይና ሚጃለው በራሴ እንትን መለተዎች እንትናም እንዳገርም ይጃለው አምድሮባድ እዛ በጣም ብዙ ነው የሚጠቀሙት። በተለይ እንደው 80% ማለት ይቻላል እንጂ 20% አብዛኛው የሚጠቀመው እሱን ነው። ሀገረሰቡም ሆነ ዋናው ከተማ ውስጥም ያሉ። እኛ ሀገር ግን እጽዋቶችም አሉ፣ አዋቂዎችም አሉ። እነሱ ግን በዘመናዊ መንገድ አለ የሚሄዱት በራሱ በእንትን ነው። ሌላው ደግሞ ምንድነው እኛ ሀገር አብዛኛው የእጽዋቶች እንትን በውርስ ነው የሚመጣው። ያ የወረሰው ደግሞ ያችን ነገር ለሌሎች አያስተምርም፣ አይነግርም። እንደሚለው አይልም እንደዚህ ከሆነ ይረክሳል እንትን ይላል እያሉ በዚህ ነገር ነው እንትን የሚሉት እንጂ እጽዋቶችን እያወቁት እንትን እያሉት ብዙ ደግሞ ወደ ዘመናዊ ያቀይሩት። ምክንያቱም እንትኑም የላቸውም፣ ማንበብ መጻፍ አይችሉም። ግን እውቀታቸው ከኛ ይበልጣል። የሚያውቁት እና እንትን የሚሉት ነው። ሁሉ መድኃኒት አላቸው። ደግሞ በልዛ ላይ እንደሚያስረዱት ይነግሩሃል። እንግዲህ ይህን ከፈለጋችሁ በዚህ ቴሌፎን ደውሉልን እያሉ ነው እንትን የሚሉት። ይሄ ነገር ትንሽ እኔ እንደው ትንሽ ማለት ነው በሌላ ነገር ነው የሚያስተረጉም። ካስተማሩ ከነገሩ ለምንድን ነው የማያሳያቸው? ለምንድን ነው የማይነግሩ? አዘብ ለምንድን ነው እንግዲህ ይረክሳል ሲሉ የነሱ ኢንከም ጀነሬሽን የሚያመጡበት እንትን እንዳይላቸው እንጂ መድኃኒቱ ረክሶ አይደለም። ይሄ ነው እንትናቸው። ስለዚህ አንድ የባህል ሕክምና እውቀት ያለው ሰው ያንን እውቀቱ ሌላ ሰው ቢናገር ይረክሳል የሚለው መድኃኒቱ ረክሶ ሳይሆን እሱ የሚያገኘው ገቢ እንዳይቀርበት የሚልበት ነው። ለዚህ ነው ደግሞ ምንድነው የፈለጉትን ስም ይሰጡታል። ቢፈልግ በራሱ ስም እፀየስ ይሉታል፣ እፀ ነቢያት ይሉታል፣ ምን ይሉታል። አሁን አርማጉሳ ለምሳሌ 7 ነው 8 አይነት አለው። እሱን ለወስደህ እንትን ስትል በኦሮምኛ አርማጉሳ ይሉታል፣ በአማርኛ አርማጉሳ ይሉታል። እሱ አሁን ስኳር ይጠቀሙበታል። ማነው ለራሳቸው ለእንትን ይጠቀሙበታል። ለስኳር በሽተኛ ላለው ያስተካክላል፣ ጥሩ ያደርጋል። እኔ ግን እዛ ሄጄ ይህንን ጎንደር ላይ አግኝቸው እኔ ግን ምንድነው ይዤው መጥቼ ጦር ኃይሎች የነበርኩኝ ጊዜ የኢትዮጵያ ምግብ ጥናት ድርጅት ነበረ እና እነሱ ጋር እኔ ክሊኒኩን እነሱ ደግሞ እጽዋቱን ይሰሩ ነበር በዛን ጊዜ እና ወደ 12 እንትኖች 14 አይነቶችን እዛው እያጠና ነው ከነሱ በደንብ በፋርማሴቲካልም በተጓዳኝም ለምን እንደሚጠቅም አሁን ለአርማጉሳ ብንወስድ ለስኳር ብቻ ሳይሆን እነኚህ በጣም ሱሰኝነት ላላት እንደ ቪኖ ማለት ነው። ዶክተር ልክ ነው። ወደ እጽዋቶችና ጥቅሞቻቸው ስለ ሕክምናው እንገባለን። አሁን እያወራን ያለው ምንድነው የእጽዋት ምርምር ስራውን እንዴት ጀመሩ? ምን ሀገር የት ሀገር ተምረዋል ያለውን ነገር ስለ ባክግራውንድ ስለሆነ እያወራን ያለ ነው። በኔጌቲቭ ነው ያንን የሚረዱት፣ አሉታዊ አስተሳሰብ ነው ያላቸው። ነገር ግን
አንዳንድ ደግሞ በሳይንሳዊ መንገድ ምርምር የሚሰሩ መድኃኒት የሚያዘጋጁ የሚቀመሙ ደግሞ አንዳንድ ባለሙያዎችን ለማናገር ሞክሬ ነበር። ከነሱ የሰማሁት ማስረጃ ምንድን ነው? እነዚህ የባህል ሕክምና ላይ የሚሰሩ እንግዲህ ሰዎች እውቀቱ አላቸው፣ በደንብ መድኃኒቱን እጽዋቶቹን ያውቋቸዋል። ነገር ግን እነሱ ጋር ትልቁ ችግር ምንድን ነው? ዶዜጁን አያውቁትም፣ መጠኑን ነው የማያውቁት እንጂ ያውቁታል። ስለዚህ ይሄ በሳይንሳዊ መንገድ ቢታገዝ ደግሞ ለብዙ በሽታዎች ፈውስ ይሆናል እና ነገር ግን ያንን ደግሞ እነሱ ምንድነው ቅድም እርሶም ብለውታል፣ ለሌላ ለአሉታዊ ነገር ለኔጌቲቭ ነገር ይጠቀሙታል። ከዚህ አንጻር የሰው ማመለካከት በዛው የተቀረጸ መጣና የባህል ሕክምና ሲባል ሰው በሙሉ ቶታሊ ኔጌቲቭ ነው የሚመስለው እና እዚህ ላይ ማህበረሰቡ ምን መውሰድ አለበት ይላሉ ዶክተር? እንግዲህ ማህበረሰቡ በዚህ ላይ እንግዲህ እንትን ያለው አንደኛ ነገር የኛው ራሱ የጤና ጥበቃ በእንደዚህ አይነት ነገር አጥንቶ እንትን ተብሎ፣ ምክንያቱም ጤና ጥበቃ ውስጥ ያሉት ፋርማሲስቶች አሉ፣ ሐኪሞች አሉ። የሚመጡት ከእንትን ነው ከአዲስ አበባ ሳይሆን ከአዲስ አበባ ውጭ ነው። እዛ የነበሩበት የተወለዱበት ሀገር ሁሉ ሀገር ኢትዮጵያ ውስጥ የባህል ሕክምና ይጠቀማል። የባህል እንትኖች በጣም ብዙ አሉ። ግን ያንን ነገር እነሱም እንደ ዘለማድ አድርገው ይወስዱታል እንጂ ለዚህ ይሆናል ለዚያ ይሆናል በቀንጠስ ያደርጉና ትኩሳት ከያዘው ለምሳሌ እንደ ጤና አዳም፣ መቅመቆ ምን ሁሉን ነገር ይጠቀማሉ። ግን ያንን በሳይንሳዊ መንገድ ሳይሆን በዘልማድ ነው የሚጠቀሙበት እና በዛ ላይ ደግሞ አንድ ንጽህናው፣ ሁለተኛ ደግሞ አጠቃቀሙ፣ ከዛ ደግሞ ክብደቱና ምን ያህል መውሰድ እንዳለባቸው ያ የለም። ያንን ደግሞ እንትን ለማድረግ እነሱ የተሰጣቸውና እንትን ያሉት ይሄ የተባለው መቅመቆ ለደም ግፊትና ለስኳር ነው ለሌላ አይጠቀም ብሎ ነው። የለም ይሄ ነገር ለዚህ ሆነ እኔ አላውቅም እኔ የወረስኩት ይሄን ነው ብሎ እንትን ይልና ያንን ማስተማር የኛ ፋንታ ነው እንግዲህ። በጣም ጥሩ ዶክተር፣ እዚህ ጋር አሁን ማንሳት እንፈልገው ከሌላው ሳይንሳዊ ሕክምና ሜዲካል ዶክተርም ነዎት። ስለዚህ አንደኛ ይሄ መጠኑን ያውቁት ዶክተር። ስለዚህ ሌሎችስ ምን ማድረግ አለባቸው? እንደው እንደ ጥቅል የኔማ ሀሳብ አሁን የ90% የሚሆኑት መድኃኒቶች የሚቀመሙት ከእጽዋት ነው። ይሄ እንግዲህ አንዳንድ ሳነብ ከሰማሁትም ነው። ስለዚህ እዚህ ላይስ ዶክተር ምን ይላሉ? ስለዚህ ምናልባት አሁን ይሄ ብዥታውን ለማጥራት የሚመለከታቸው አካላትም እዚህ ላይ እንዲሰሩበት በደንብ ምን መደረግ አለበት ይላሉ ዶክተር? እንግዲህ መሰረታዊ ሌሎችን ሀገር ለምሳሌ እንደ ጀርመን አይነት ፈረንሳይ፣ ሌሎች እንትን ብንወስድ እነሱ 80% እጽዋትን ነው የሚጠቀሙት። አንደኛ ነገር ራሳቸው ይቆመማሉ፣ ራሳቸው በላብራቶሪ ያዩታል። ከዛ ደግሞ አጠቃቀሙንም እና በተጓዳኝ ደግሞ እንደሚያጣ ስለሚያውቁት በዛ ነው። አሁን ጀርመን በአመት ውስጥ ወደ 80 እና ወደ 18 እንትን ነው ሺህ እንትን በየወሩ በእነሱ ኢሮ ነው የሚባለው ያገኛሉ። እና ብዙዎችን ግን የሚጠቀሙት ከየት ነው? ከዚህ ከአፍሪካ እየወሰዱ ነው። እነሱም ደግሞ እዛ ላይ እየተጠቀሙበት እንትን እያሉ ነው። አሁን ለዚህ ለምሳሌ አንድ ዋናው እንትን የምክትል ፕሬዚደንት ባልተቤቱ ከጆን ሆፕኪንስ እኔ ከጨዋት ላይ ጆ ባይደን ሚስት ማለት ነው። የእሱ ሚስት መጣ እዚህ ስለኛ እጽዋት በዛን ጊዜ ምንድነው በሪፖርተር ጋዜጣ ጫትን እኔ ወደ እንትን ቀይሬው ነበር ወደ እጽዋት እንትን ወደ ዋይን ማለት ወይን እሱን በ11% አድርጌ የቀረው ሳይኮትሮፒክ ካቴውና እንትን የሚለውን ደግሞ እሱን ደግሞ ለሺዞፍሬኒክ ፓራዶክስ እነዚህ መጠቀም ይችላል ማለት ነው። እሱን ጧት ቁርሱን ከበላ በኋላ ትንሽ ያረቀ መለቂያ እኮ ያደርጋል። ትምህርት ቤት ይሄዳል፣ ምንም አይሰማውም፣ ይመለሳል። በ8 ሰዓት እንደገና ይበላና ይወስዳል። 10-15 ቀን ከወሰደ ያ ነገር ጥሩ እንትን ይሆንለታል። በጣም ጥሩ። ስለዚህ እውቀቱ እንዲሰፋ መጠየቅ ማንበብ አለበት፣ ከሌሎች ሀገር ልምድ መውሰድ አለበት የሚለውን ማጠቃለያ ወስዳለን እዚህ ላይ ማለት ነው። እንደ ማጠቃለያ ይሄን ተረድቻለሁ። ዶክተር እውነት ለመናገር ይሄ ማህበረሰቡ ላይ ያለው አመለካከት በዚህ መልኩ እንዲቀረጽ የኔም ፍላጎት ነው። እርሶ ጋርም ያለው እውቀት ለሁሉም እንዲደርስ የሚቻለውን ጥረት ሁሉ እናደርጋለን። እውነት ለመናገር ይሄን ፕሮግራም የሚያዩ በሙሉ ይህን ሀሳብ እንደሚያበለጽጉት እንደሚያሳድጉት እምነት አለኝ። ስለዚህ ዶክተር እዚህ ጋር ትንሽ ስለዚህ አሁን እንደ መግቢያ ይሄን ያክል ካልን እንግዲህ ቅድም በንግግሩ ጦር ኃይሎች ሆስፒታል እየሰሩ እርስዎ ክሊኒኩን ሌሎች ደግሞ የእጽዋት ምርምር ላይ ደግሞ የሚሰሩ ነበሩ። የኢትዮጵያ ምግብ ጥናትና ድርጅት በዛ ጊዜ እነሱ ደግሞ እጽዋቶችን ያጠኑ ነበር። በጣም ብዙ እጽዋት ወደ 1500 ነው አብረን ያጠና ነው ከነሱ ጋር እና ያንን ደግሞ እንትን ለማለት ምንድን ያደረግኩት ደብረ ዘይት ላይ እና እንትን እዛው ቦታ ላይ ጨለቅላቃ ደግሞ እንጠቀምበት ነበረ። ወዲያው ደግሞ ከሱ ጋር አያይዘን ደግሞ ኢንተግሬት ሞዛ ሁሉ ተሰርተን ጀምረን ልክ በዲፕሎማ እና በእንትን እንዳደረግን ወዲያውኑ በቃ እንትን ማለት ሌላው ችግር የተፈጠረው ቄሮ የሚባል መጡ። በዛ ነገሩን ፈረሰ እና ቀረ። ግን አሁንም ቢሆን ያው እንግዲህ
እየታገልኩኝ ነው ኢንተግሬትድ ኢትዮጵያ ውስጥ ለማቋቋም እና በጣም ደግሞ ያን እንትን ካደረግን የዘመናዊ እንትኖችን ደግሞ 90-80 በመቶ እንሸፍናለን ማለት። ቀደም ትናንት እንዳልከኝ እጽዋቶቹ መድኃኒቶች የሚሰሩ ከእጽዋት ነው። ግን እዚህ ላይ ምንድን ያለው እነኚህ ለምሳሌ እንትን ብንወስድ ለምሳሌ ኮሌስትሮል የስብ ክምችት ማለት ነው። እኔ አጋጣሚ ነው ደርበን የነበርኩኝ ግን በእንግድነት ተጋብዤ ነበር ጆሃንስበርግ ላይ የዚህ ኮሌስትሮል ብቻ ለማጥፋት ከዓለም ያሉ እንትኖች ሳይንቲስቶች በሞላ እና የኮሌስትሮል ክኒን እኛም ስንማር እንግዲህ ምንድን ነው ይሄ ለዚህ ይጠቅማልና ይሄን ነው መጠቀም ያለባቸው እየተባለ ታብሌት ክኒን ነው የሚሰጠው። ያ ክኒኑ ግን ደም ግፊት ላለው ሰው ደም ግፊቱን ይጨምራል። ስኳር ላለበት ሰው እንትኑን ይጨምራል። ግን ወዲያውኑ እነዛ 28 ነው የነበሩት ሳይንቲስቶቹ፣ እኔ እንግዳ ነኝ በዛን ጊዜ። ይሄን ነገር የሚያመጣ ስለሆነ መቆም አለበት ሲሉ በምንም ምክንያት እንቀጥላለን እንጂ ሪሰርቹን እንደዛም እያለ በሱ ደግሞ መድኃኒት መፈለግ አለብን እንጂ አይቆምም ብለው እንትን አሉ። አሁን እንግዲህ ምንድነው ያን እንትን ነው የሚደረገው። ያን ነገር እንትን አድርገው በእንደዚህ ሲደረግ አሁን ምንድነው እንበላው ለምሳሌ የፋርማሴቲካል እንትን የሕክምና እንትን ታብሌቱን ክኒኑ ምን አሁን የስኳር ህመምተኛ አንድ ጊዜ ከያዘው እድሜ ልኩን ነው ሲወስድ የሚኖረው። ኢንሱሊን ይወስዳል፣ ሜትፎርሚን ማልፎርሚን ይወስዳል፣ ዳውኔል ይወስዳል። ስለዚህ ምንድነው ያ ፋብሪካ ሁልጊዜ ክላይንት አለው ማለት ነው። አሁን ለምሳሌ ሌላው ደግሞ ለምሳሌ ሌላ ፋብሪካ አይነት ቢከፍት ያለ ምንስ የሚያገኘው 1 ሚሊዮን ከሆነ የሚያገኘው በአመት ይሄኛው ግን ረሻ እንዲያድናቅቷቸዋል። ግን እነሱ የሚፈልጓት ልክ እዛች ቦታ ላይ ሲሻሻል ያ እንዲጠፋ አይፈልጉም። ምክንያቱም እነሱ የሚሄዱት ከራሳቸው ፍላጎትና ከራሳቸው ኢንተረስት ነው። እና እጽዋቶቹ ጥሩነቱ ምንድነው? አንደኛ በተጓዳኝ ብዙ በሽታ አያመጣም። ሁለተኛ ለምትወስደው ነገር ከምትበላው ከምትጠጣው እሱን ነገር እንትን ብለዋል። አሁን እንዲያውም ባለፈው 3 ዓመት እንትን ሳይ በቲክቶክ እና በዚህ በእንትን በሞባይል ላይ አብዛኞቹ ምዕራቦቹ ለምሳሌ አሁን እጽዋቶቹን እንትን እያሉ ይሄ ለዚህ ይሆናል፣ ይሄ ለዚህ ይሆናል፣ ይሄ ለዚህ ይሆናል ያስተምራሉ እንትን ይላል። የኛዎቹ ግን የቤተ ክህነት እንትኖች ወይ መሪጌታ እንትን የሚባሉት ያንን ይናገሩና ይሄ ለዚህ ይጠቅማል፣ ይሄ ይጠቅማል ይሉና ይሄንን ትፈልጉ እንግዲህ ለዚህ የሚረባችሁ ይሄ ነውና ደውሉ ብለው ቴሌፎን ይሰጣሉ። ይሄ ትንሽ ነው እንትኑም ለፈለገው ምንድነው እንደ ቢዝነስ ነው የሆነው ነገር። ግን እንደ ደንበኛው እንደኛ አሁን የውጭ ሀገር ዜጎቹ ያንን ያሳያሉ፣ ያስተምራሉ፣ እንደዚህ ተጠቀሙ እያሉ እንትን ይላሉ። አሁን እነሱ ለምሳሌ እንትን ሄርፕስ ዞስተር እኛ አልማዝ ባለጭራ ነው የምንለው። እነሱ ያንን አሲክሎቪር የሚባለው በዘመናዊ ሲኖር በተጓዳኝ ደግሞ ምንድነው የሚያደርጉት እዛ ላይ ነጭ ሽንኩርት እንትን ማር ከዛ ደግሞ ይሄ ምንድን ነው እሬት እሱን ኦሊቬራ ይባላል። ከዛ የወይራ ዘይት ያደርጉና እነኝን አንድ ቀን እንትን ተብለው ያችን አስተምረው እንዲቀባ ያደርጉታል። በዚህ አይነት ያስተምራሉ።